የልጇን ደፋሪ ለመበቀል ሞክራ አሁን ላይ እስር ቤት ውስጥ የምትገኘዋን ሴት ሲያናግራት ደግሞ ሲሆንን የደፈራትን ሰው በምትገለው ወቅት ላይ ወደ ቦታው አንድ ሰው መጥቶባት እንደነበርና ታይ ተደብቃ የሰውየውን መልክ ማየት ባችል እንኳን ያደረገው ጫማ ቋቋ ያለ ስለነበር ሂል ጫማ ያደረገች ሴት እንደሆነች እንደጠረጠረችም ነግረዋለች። በቀጣዩም ቀን ላይ በእህቱ ግፊት አማካኝነት ከብዙ ዓመታቶች በኋላ ወደ ቤተሰቦቹ ቤት ይዛው የሄደች ሲሆን አባቱን በድብቅ ሆስፒታል ውስጥ አስቀምጧት የነበረችውን ኪን ለደህንነቱ ሲባል ወደ ቤቱ አምጥቷት ስለነበር ውስጥ እንዳለ ጆንጎ ሲመለከትና በድንገት ግን ጩኸት ሰምቶ ወደ ክፍሉ በሚገባበት ሰዓት ላይ ጥቁር በጥቁር ለብሶ ኮፍያና መነጽር በማድረግ ፊቱ እንዳይታይ የሸፈነ ሰው ከክፍሉ በመውጣት እያመለጠ ተመልክቷል። ሊያስቆመው ያልቻለ ሲሆን ሰውየው ግን ወደ አዩንግ ጋር ሲሄድ እንደምንረዳው መጥፎ ስራዎችን የሚሰራለት ቀኝ እጁ እንደሆነና አሁን ላይም እናቱ በሕይወት እንዳለች እንዳረጋገጠለት ነው። ጭራሹኑ በቀጣዩ ቀን ላይ እስከዛሬ መረጃዎችንና ፍላሹን ሳይቀር ሰርቆ አምጥቶ እየሰጠው የነበረው ጸሐፊና ሬሳውን ፖሊሶች ውሃ ውስጥ ተጥሎ ያገኙት ሲሆን ጉዳዩን የበለጠ ለመመርመር ቢሞክሩም አለቃቸው ግን ይህንን የወንጀል ኬዝ ለሌላ የመርማሪዎች ቡድን እንዲሰጥ ትዕዛዝን ሲያስተላልፍና ክስተቱ ጆንጉን ስላናድደው መጨቃጨቅ ጀምረው ጭራሽ ከስራው ሲያባርረውም ይታያል። በተመሳሳይ ሰዓት ላይ የአዩንግ ቀኝ እጅ ደግሞ የአንቴጁን ቦዲጋርድ ሲሆን እሱን ተጠቅሞ አንድ ቅጂን የያዘን ፍላሽ ለሲሆን ሲልክላትና እሷን ብትሆን የላክላት አዩንግ እንደሆነ ባታውቅም ከዓመታቶች በፊት ሞታለች የሚለውን ሐሰተኛ ዜና እንዲሰራጭ ያደረገው በአንቴጂን አማካኝነት ትዕዛዝ ተሰጥቶት እንደሆነ አንድ ሰው ሲናዘዝ የሚያሳይ ሲሆን ይሄ ክስተትም የአዩንግ እግር ላይ ጉዳት እንዲደርስ ያደረገው የጆንጎ አባት አንቴጁን እንደሆነ እንድታስታውስ አድርጓት ከጎኑ ለመሆን ወደ ቤቱ ጉዞ ስትጀምርና እሱም በሰዓቱ ለረዳቱ የላከላትን ከተመለከተች በኋላ የጆንጎ ቤተሰቦች መጥፎ እንደሆኑ አውቃ እኔ ጋር ትመለሳለች ብሎ እንዳደረገው ሲነግረውም እናያለን። እቅዱ ተሳክቶለትም ወደ ቤት እንደገባች ከአንዳንድ ያቀፈችው ሲሆን ይህንን ሁሉ በደል ያደረሰብን ሰው ታውቀዋለህ ወይ በማለት ስትጠይቀው አውቆ እያለቀሰ እንደማያውቀውና እውነታውን ሲያውቅ እሱንም ሆነ ቤተሰቦቹን እንደሚጎዳ ሲነግራት ይሄ ንግግሩም ከጆንጉ ጋር ሊጣሉ ይችላሉ የሚል ሀሳብን ስለፈጠረባት ፍላሹን ከማሳየት ይልቅ እንድደብቀው አድርጓታል። ተጠራጣሪ የሆነው ጆንጉ ግን ከስራው ለጊዜው ቢባረርም አውቆ ከአባቱ ፍቃድ በማግኘት ወደ ቤተሰቦቹ ቤት ተመልሶ አብሯቸው የቆየ መረጃዎችን ለማግኘት እየሞከረ ሲሆን ይሄ ክስተትም የእንጀራ እናቱን አናዷት ከቤት እንዲያባረረው ካለበለዚያ እሷ እንደምትወጣ ለባለቤቷ ብትናገርም በተቃራኒው ሃንቴጁን ግን ከእሷ ይልቅ የገዛ ልጁን ሲመርጥም ይታያል። ጆንጉ አባቱ እስኪወጣ ጠብቆ ወደ ቢሮ በመግባት ማስረጃዎችን ሲያፈላልግ በቤት ውስጥ ያሉትን ጥበቃዎችን ጨምሮ ሁሉንም ሰራተኞች በትኩረት አንድ በአንድ ማጤን ሲጀምርና በአጠቃላይ መርማሪ ፖሊስ በመሆኑ ለእያንዳንዱ ነገር ትኩረትን ሰጥቶ ሲያጣራም ይታያል። ከስራው ሰዓት ውጪ ከሲሆን ጋር እየተገናኘ የፍቅር ግንኙነትን የጀመሩ በሚመስል መልኩ ጣፋጭ የሆነ አሪፍ ጊዜን የሚያሳልፍ ሲሆን በተመሳሳይ መልኩ አዩንግም ቢሆን እናቱን ለማየት ወደ ቤት ሲያመራና እሷ ግን ጭራሹኑ ሳታስታውሰው እንዲወጣላት እየጠየቀችው ስለነበር እስከዛሬ አንቴጁን አሰቃይቶ የአይምሮ ህመምተኛ ስላደረጋት ሲናደድበት በሁለቱ መካከል የነበረው ክስተትም የእንጀራ እናቱን ሲያጠራጥራትና ከዓመታቶች በፊት እግሩ ላይ ጉዳት ደርሶበት የጠፋው ታዳጊ ራሱ አዩንግ ጁን እንደሆነ ሊያውቅበትም ችሏል። በዚህም ምክንያት እውነታውን ለሲሆን ነግሮ ከሱ እንድትርቅ ሲያስጠነቅቃትና እሷን ብትሆን በግልጽ ጉዳዩን ከአዩንግ ጋር መነጋገር ጀምራ እስከዛሬ ትውስቷ ጠፍቶባት በነበረበት ጊዜ እሱ እውነታውን በሙሉ እያወቀ ነገር ግን ዋሽቶ በማደጎ ከሱ ጋር ወስደው አብረው እንዳሳደጓት ነግሯት ስለነበር በመዋሸቱ ስትናደድበትና አዝናበት ትታው ልትወጣ ስትል እሱ ግን እጆቿን ይዞ እንደሚወዳትና ለእሷ ሲል ብዙ ነገር እንዳደረገ ጥቃት ያደረሰባትን ሰው ሳይቀር የገደለው እሱ እንደሆነ ሲነግራትና እኛም ከክስተቱ ጽዳት ሰራተኛዋ ልትገለው በገባችበት ሰዓት ላይ የሴት ኮቴን ሰምታ ሳይሆን የተደበቀችው እግሩን ስለሚያመውና ከዝራ ስለሚጠቀም በስህተት ሴት እንደሆነች አስባ እንደሆነ ነው። አሁን ላይ ሲሆን እውነታውን በሙሉ ካወቀች በኋላ ወደ ትክክለኛ ቤተሰቦቿ ቤት ትታው ልትመለስ ችላለች። እሱ ግን ብቻውን ስለቀረ ተናዶ ፎቶቸውን ሲሰባብር ወድቆ መሬት ላይ ሲያለቅስም ይታያል። አሁን ላይ ሁሉም ነገር በጥቂቱም ቢሆን እየተረጋጋ መጥቷል። ለ10 ዓመታቶች ያክል ሲንከባከባት ስለቆየ ግን በቀጣዩ ቀን ላይ ደህንነቱን ለማረጋገጥ ወደ ቤት ተመልሳ ሄደች ሲሆን ውስጥ ላይ ሳታገኘው ቀርታ ጭራሹን ክፍት ትቶት የነበረውን ሚስጥራዊ ክፍሉን ሳይቀር ስትመለከት እስከዛሬ በቀልን ፍለጋ ብዙ ነገሮችን እያጠራ እንደነበር ሲገባትና ከቦታው ለቃ ከመውጣቷ በፊት ግን ሳሎን ቤት ውስጥ እሱና የጆንጉ የእንጀራ እናት ሲነጋገሩ ከፊት ለፊቷ ባለው ስክሪን አማካኝነት የሚያወሩትን ነገር መስማት ጀምራ ሴት ልጇን ይዛ
ይዛ ከሀገር በመውጣት ወደ ጃፓን እንድትሄድ ገንዘብ እንዲሰጣት ካስማማችው በኋላ የምታውቀውን እውነታ በሙሉ መናገር ጀምራ ጆንጉም ሆነ ሲኦል ሊታገቱ የቻሉት ያኔ እናቱ ትዕዛዝ ሰጥታ ስለነበር እንደሆነና በዋነኝነት እቅዷ ጆንጉን አግታ ከአባቱ ጋር ድርድር ላይ ለመድረስ ቢሆንም አንድ ላይ በመሆናቸው ግን ሁለቱም እንደታገቱና ጥቃትም ሊደርስባት የቻለው በዚህ ምክንያት እንደሆነ ስትነግረው እሱም ቢሆን በፈገግታ ከሰማት በኋላ የተመረዘና የሚገድል ወይን ሲሰጣትም ይታያል። በሌላ በኩል ደግሞ ቦዲጋርዱ አውቆ አንቴጁ ላይ ጥቃት ያደርስና ማምለጥ ቢችልም በፖሊሶቹ በመያዝ ግን ይህንን ሁሉ ነገር እንዲያደርግ ያዘዘችው ሲሆን እንደሆነች ቃሉን ሲሰጥና ከንግግሩም ጆንጊው ወጥመዶችን አዩን ጋር አዘጋጅቶ የራሱ ላይ አድርጋት ስላልቻለ ሊያጠምዳት እያቀደ እንደሆነ ሲገባውና እሱ ቤት ውስጥ እንደምትገኝ ካወቀ በኋላ ተቻክሎ ወደ ቦታው ጉዞ ሲጀምር በሰዓቱ እሷ ግን ከሚስጥራዊ ክፍል ወጥታ ካልሞተች ልትረዳት እየሞከረች የነበረ ቢሆንም ጃንጉና የቀሩት ፖሊሶች ተከታትለው መጥተው ለሚወዳት ሴት ሲል የገዛ ጓደኞቹ ላይ ሳይቀር ሽጉጥ ደቅኖ እንዳይጠጉት በማድረግ ይዟት ሲያመልጥም ይታያል። ፖሊሶቹም ቤቱ ገብተው ፍተሻዎችን ሲያደርጉ በሚስጥራዊ ክፍል ውስጥ ራሱ አዩን ግን ተኝቶ ያገኙት ሲሆን አውቆ ሰክሮ ተኝቶ እንደነበር በማስመሰል ሲነቃና እስከዛሬ ሲከታተልበት የነበረው የካሜራ ቅጂዎች በሙሉ እንዳይታወቅበት አስቀይሮት እኛም ስንመለከት ጆንጉና ሲሆን ደግሞ እውነታው እስኪታወቅ ድረስ ከፖሊሶች በማምለጥ አጎቴ ብሎ በሚጠራው ሰው ቤቱ ሲደበቁና እሷን ብትሆን እስከዛሬ ያወቀችውን እውነታ መናገር ጀምራ አባቷ አንቴጁን እሷ እንደሞተች ዜና እንዲሰራጭ እንዳደረገ ጥቃት ያደረሰባትንም ሰው የገደለችው ጽዳቷ ሳትሆን ራሱን እንዲስት አድርገው ሰው ሲመጣባት ስትደበቅ ወደ ውስጥ አዩንግ በመግባት እንደገደለውና ድሮ ላይ ሁለቱ የታገቱበት ዋነኛ ምክንያትም የአዩንግ እናት በሆነችው በኪን አማካኝነት እንደሆነ ሁሉንም ነገር ስትነግረው እሱም እናቷን በመጠቀም ኪንን ወደ ቤታቸው እንድትወስዳት አድርጎ አባቱ ቤት ውስጥ ከምቆይ ይልቅ እየተንከባከቡ ትውስቷን እንዲመለስ ለማድረግና ለአመታቶች አባቱ ልክ እንደ እብድ ሲያሰቃያት ስለነበር ትውስቷን መልሶ እውነታውን እንድትናገር ለማድረግ ሲሞክርና በቤቱ ሲመለስ ያጣት አባቱን ቢሆን ውስጥ ላይ የማስፈራሪያ ወረቀት ተቀምጦ ስለነበር እነሱ ሳይሆኑ ልጇ መጥቶ እንደወሰዳት ሲያስብና በዚህ መልኩ ጥቂት ቀናቶች መቆጠር ጀምረው የፍቅር ህይወታቸውንም እያጣጣሙ ሲቀጥሉም ይታያል። እድለኛ ሆና ተመርዛ የነበረችውን የእንጀራ እናቱን በሰዓቱ ፖሊሶች ደርሰው ወደ ሕክምና ቦታ በመውሰድ ላለፉት ቀናቶች ምርመራ ሲደረግላት ቆይታ ስለነበር በህይወት እንድትቆይ ማድረግ የቻሉ ሲሆን እስክታገግም ድረስ ጠብቀው ፖሊሶችም ቃሏን ሲቀበሉ ጥቃት ያደረሰችባት እሷ እንዳልሆነች ቃሏን ስትሰጥና ከተደበቀችበት ቦታ ሲሆንም ወጥታ ለፖሊሶቹ ቃሏን ስትሰጥና ነፃ እንደሆነች ባይነገራትም ጉዳዩ እስኪጣራ ድረስ ቤቷ እንድትቆይ ስለተነገራት ግን አጋጣሚውን ተጠቅማ የአዩን ግን እናት እየተንከባከበቻት ሲሆን ክስተቱንም ከርቀት ልጇ አዩንግ እየተመለከተም ይገኛል። የስነ ልቦና ጫና ውስጥ የገባ በሚመስል መልኩም እቤት ውስጥ ሆኖ የህፃንነት መልኩ እየታየው እስከዛሬ ያደረገው ነገር የጥፋተኝነት ስሜት እያሰማው ሲወቅሰውና በቀለም ፍለጋ ምናልባት ወደ ኮሪያ ባይመጣ ኖሮ ከሚያፈቅራት ሲሆን ጋር ደስተኛ ሆኖ እዛው መኖር ይችል እንደነበር በማሰብ መቆጨትም እየጀመረ ይገኛል። እቅዳቸው ተሳክቶላቸው ኪንም ብትሆን ትውስቷ ሊመለስላት የቻለ ሲሆን እስከዛሬ ያደረገችው ነገር ግን የጸጸት ስሜትን ፈጥሮባት ራሷን አጥፍታ ከዚህ ዓለም ልትለየም ችላለች። የእንጀራ እናቱን ቃል መስጠት ጨምሮ እስከዛሬ ላደረገ ወንጀል ከበቂ በላይ ማስረጃ የተገኘበት ሲሆን በቁጥጥር ስር ሊያውሉት ፖሊሶች አዩንጁን ግን ማፈላለግ ቢጀምሩም እሱ ግን አድራሻውን አጥፍቶ ሲደበቅና የደስታ ህይወት ውስጥ የሚገኙት እነ ጆንጉ ደግሞ የጋብቻ ጥያቄን አቅርቦላት እሷም ተስማምታ ጣፋጭ ሆኖ አሪፍ ጊዜያቶችን እያሳለፉም ይገኛል። በአጋጣሚ አንድ ቀን ላይ ግን አባቱ አንቴጁንን በፊልሙ መጀመሪያ ላይ ከአያቱ የተቀበለውንና ብዙ ሚሊዮን ዶላሮችን ማግኘት የሚችልበትን ሚስጥራዊ ኮድ እንደሚሰጠው በመናገርና በሌሎች ነገሮችን በማስፈራራት ፖሊሶችን እንዲያዘናጋለት አድርጎ ሲሆንን ያገታት ሲሆን አስቀድሞ ጆንጉ በስልኩ ላይ ጂፒኤሷን ገጥሞ ስለነበር ግን ብቻውን ቢሆንም ወደ ቦታው ጉዞውን ሲያደርግና እኛም ብንሆን ቦታው ላይ በሚደርስበት ሰዓት ላይ ይሄ ቦታ ጥቃት የደረሰባት እንደሆነ እንረዳለን። በሌላ በኩል አባቱን ደግሞ ፖሊሶች ይዘው ጥያቄዎችን ቢጠይቁትም አሁንም ግን እሱ ገንዘቡን ተጠቅሞና ጠበቃን ቀጥሮ በቀላሉ ከእስር ቤት እንደሚወጣ እያመነም ይገኛል። በፊልሙም የመጨረሻ ትዕይንት ላይ እዛ ቤት ውስጥ ሆና ጥቃት ከደረሰባት በኋላ ትቷት እንደሄደ እንድታስታውስ እያደረጋት አብራ ወደ መጡበት ሀገር እንድትመለስ የመጨረሻ እድልን ሲሰጣትና በተቃራኒው እሷ ግን ሁሉንም ነገር ትቶ ሰላማዊ ህይወትን ከአዲስ መጀመር እንደሚችል ልትመክረው ስትሞክር በቦታው ላይ ግን ፖሊሶች መጥተው ለመክፈት ሲታገሉ ግን ተስፋ በመቁረጥ ጨክኖ ሽጉጡን እሷ ላይ ሲተኩስና ከፊት ለፊቷ ጆንጉ ገብቶ ግን ትከሻውን ተመቶ ሲወድቅ ፖሊሶቹ በሚከቡት ሰዓትም ራሱን ለማጥፋት ሞክሮ የነበረ ቢሆንም በቁጥጥር ስር ሲያውሉት ይታያል።
በመጨረሻም አባቱም ቢሆን ከ10 ዓመት በፊት ላደረገው ወንጀል ሳይቀር ማስረጃ ተገኝቶበት እስከዛሬ ላደረገው ነገር ተከሶ እስር ቤት ሲገባና ጆንጉም ቢሆን ትከሻው ላይ ካጋጠመው አደጋ ሕክምናውን አግኝቶ በሙሉ ጤንነት ከሆስፒታል በመውጣት ደስተኛው ነው ከቤተሰቦቹ ጋር አንድ ላይ ሲሆንና ከሚያፈቅራት ሲሆን ጋር አንድ ላይ በመሆን ወደ አእምሮ ህሙማን ሆስፒታል አምርቶ ትውስታዎቹ በሙሉ ጠፍተውበት ሕክምና እያገኘ ያለውን ሃዩን ግን ሲጎበኙትና ደስተኛው ነው ከእናቷ እንዲያገባት ፍቃድን ካገኘ በኋላ ብቻቸውን ሰዎች በሌሉበት ቸርቹ ሰርጋቸውን ሲያደርጉ እያየን እይታችንን እዚህ ላይ እናበቃለን። አቀራረባችንን እንዴት አገኛችሁት? ከተመቻችሁ እስቲ ሐሳባችሁን ኮሜንት ላይ አስቀምጡልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ የማይረሳ። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።